የማዳምሽን ቂጥ እያጠብሽ ሽንት ቤት እያጠብሽ እኔን መሳደባትቺ ማለት። ሰላም እንዴት ናችሁልኝ? እንግዲህ ያው ከዝንብ ማር አልጠብቅም በሚለው ከእንደነዚህ አይነት ቆሻሾች ጋር ብዙም እንትን ማለት አልፈልግም ነበር። ነገር ግን ማዳም ቤት የሚሰሩት በስራቸው ለማሸማቀቅ ካሰብሽ አንቺ ነሽ በስራሽ ልታፍሪ የሚገባሽ። እነሱስ ቢያንስ በጉልበታቸው ነው የሚተዳደሩት የማዳምንም ምንም ቢያጥቡ ማለት ነው። አንቺ ግን ገላሽን እየሸጥሽ የምትተዳደሪ ለልጅሽ ክብር የሌለሽ እንዝላል። አረብ ሀገር ድስት ጠራጊ ጋር ምን አይነት ውል አለኝ እኔ ከሷ ጋር? እንዴ ያሬ ይጸዱብሻል አይደለም? አንቺን መስደብ ባናትሽ ሁሉ ቢተክሉሽ ይጸዱብሻል። እንዴ ስራሽን እኮ እናውቀዋለን፣ ማንነትሽን እናውቀዋለን። ከላይ እስከ ታች የወረደ ማንነት ነው ያለሽ። ቆሻሻ ዝቤሌ ነሽ። አንቺም ሰው ሆነሽ አረብ ሀገር ያለ ልትንቂ ቱዋለይኪ። በጣም ታውቃለች። እንደዚህ አይነት ቦታ መሰክርላታለሁ። ታውቃለች ስላችሁ የሚጨስበት የሚጨፈርበት የሚጠጣ በቀን በሚለው ከእንደነዚህ አይነት ቆሻሾች ጋር ብዙም እንትን ማለት አለ። አዎ ቡለናቸው ይላል። በጣም ብዙ ሰዎች አለ በየቤቱ ቡለኑ ከተገኘና መፍቻና መቅጠሚያው ካለ እየዞርን ይሄንን የላላ ቡለናቸውን ብናጠብቅላቸው ጥሩ ነበር። ለምሳሌ ይችላል ራቁት ነች፣ ራቁት ምንም ያለበሰች ስብዕና የላት፣ ክብር የላት፣ ቤተሰብ የላት፣ ምንም ነገር ባህል ወግ የላትም። እዚህ መታ ደሞኛ የአረብ ሀገር እንትኖች ክፍታፎች ለአጫሞች ናችሁ። ለአጫችሁ እንደዚህ እያዝረበረባችሁ አነጋገራችሁ እንኳን ምንም ሪስፔክት የለውም። ሰርቶ መብላት አያስነውርም። እግዚአብሔር ይመስገን። በነገራችን ላይ አረብ ሀገር ያለ ሰው ከሁሉም እንደሚበልጥ እኛ በደንብ ጠንቅቀን እናውቃለን። በራሳችን ኮንፊደንስ አለን። ባዶ ገላ ራቆት የሆነ ሰው እንዴት ከለበሰ ሰው ጋር ሊወዳደር ይችላል? አንዳንዶቻችሁ እዚህ መታችሁ አንዳንድ ልጆችን ስንናገር ማለት ነው ቀንታች ምናምን እያላችሁ የምትሽለጠለጡ ሲጀመር አሁን የሚቀናና የማይቀና አታውቁም። አሁን በእነዚህ አይነቱ ለአጫሞች ምኑ ይቀናል? የማዳምሽን ቂጥ እያጠብሽ ሽንት ቤት እያጠብሽ እኔን መሳደባትቺ ማለት እንዳንቺ የፈረንጅ አሻንጉሊት መጫወቻ ከመሆን አንገታቸውን ደፍቶ ለቤተሰቦቻቸው ለሀገሮቻቸው የሚሰሩ ሰዎች ናቸው። የማንም የፈረንጅ መጫወቻ አይደሉም። ክብር ያላቸው ናቸው። ክብራቸውን ጠብቁ። አንቺ ሊቭ ላይ ሁሉ ወጥተሽ ራቁትሽን የምትቀመጪ ሴትዮ አሮጌት የጠነባሽ መጀመሪያ ሰው ሁኚ። ክብር ከነሱ ጋር ለማውራት ማለት ነው። ሴት ተመልከቱልኝ፣ ራሷን ሳታከብር ቤተሰቧን ሳታከብር የወለደቻት እናቷን ሳታከብር የባስ ብላ ደግሞ ልጆቿን ሳታከብር እንዲህ በአደባባይ የምትጨመላለቅና ራቁቷን የምትቆም ሴት ልጅ ጡቷን በአደባባይ የምታሳይ ሴት ገላዋን በአደባባይ የምታሳይ ሴት ረክስና እርክስክስ ያለች በጣም ባለጌና ወረዳ ሴት ይባስ ብላ የአረብ ሀገር ሴቶች ትላለች። እንዲያውም ብዙ ቀን ልሰራ ብሽል ነበር፣ ግን በሚገርም ሁኔታ እኔ የስራ ሰው ነኝ ለምን አትይኝም? የአረብ ሀገር ሴት ነኝ። የአረብ ሀገር ሴት ማለት የምትሰራ የምትደክም የምትለፋ ግን ደግሞ የምታገኘውን ለተቸገሩት ቤተሰቦቿ የምትሰጥ ከሆነ ደግሞ ከተሳካላት ራሷን የምታወጣ እንጂ እንዳንቺ ወረዳ እንዳንቺ ባለጌ አይደለንም። ለየም ብለን ራቆታችን ሻወር ቤት ለሻወር ቤት ገላችን በአደባባይና በዓለም ፊት አናሳይም። ምክንያቱም እኛ ነገ ልጅ እንወልዳለን፣ እናት አባት አለን። ለልጆቻችን ለእናት ለአባቶቻችን ክብር ስለምንሰጥ ብንወልድ ልጆቻችን እንዲኮሩብን ስለምንፈልግ፣ እንዲሁም ቤተሰቦቻችን በመጥፎ ሳይሆን በጥሩ ነው እንድናስጠራኛ የምንፈልገው። እንዳንቺ አይነት ወራዳ ምንድን ነው የሚያደርግ መሰልሽ? ይኸው እንደዚህ ነው ወይ በፈጣሪ አውሮፓ ዶ እንዳንቺ ለመሆን ከሆነ ሲቅርብኝ። ምን ከዳይ ምን ነው እዚሁ እንዲሁኝ ከነ ክብር ያልቀመጥም ሁሉም ተነስቶ ያም ተነስቶ ያረጋግ ሴት ቆይ ምን አደረግናችሁ? እኛ ሰብተን ለምናደር ምን ነው ይሄን ያክል ተጨመላለቃችሁብን? እኛ እንዳንቺ መጨመላለቅ አለብን እንዴ? ወራዳ ነሽ አንቺ ራስሽ ወራዳ ሆነሽ ግን አትገፋፊን። እንደውም ዛሬ አንድ ወንድሜ ይሄን ቪዲዮ ሲሰራብሽ አይቼዋለሁ በሚገርም ሁኔታ ማለት ነው። ወንድማችን በጣም ነው የምናመሰግን መከታችን ማለትም በቃ ተቆርቋሪያችን ወንድማችን በጣም ነው የምናመሰግን። ግን አንቺ ወራዳ ግን ራሽነነ ጠብቂ፣ ክብርሽን ጠብቂ። ከኛ አትምጭብን፣ አልደረስንብሽም። መጀመሪያ ገላሽን ሸፍኝ። ደግሞ ኮደና ገላ እንዳለው ሰው እዩት ጓደኞቼ፣ የአረብ ሀገር ሴት የምትለን መቼም የኔ ቢጤ የምትናደዱ ትኖራላችሁ። ምክንያቱም ሁላችንም የአረብ ሀገር ሴቶች ክብራችንን እንወዳለን ምንምና ከማንም በላይ ምክንያቱም እኛ እንዳንቺ ቆሻሻ ስላልሆነን ማለት ነው። ገባሽ? ደደ የማዳምሽን ቂጥ እያጠብሽ ሽንት ቤት እያጠብሽ እኔን መሳደባትቺ ማለት አንቺ ሊሾቂጥ ሊሰድብሽ ነው። እሺ ተዘጋጅ። ለማንኛውም ምንም ማድረግ አይቻልም። በቃ ተወስኗል። አንቺ ስሚ ቆይ አረብ ሀገር ያሉ ሴቶች ጋር ውድድር ትንሽ አይከብድም? ላንቺ አይከብድም? ገላ ከሚሸጥና በጉልበት ሳርቶ ከሚያገኝ የቱ ነው የሚሻለው?
እውነት ለመናገር ማለት ነው። እስኪ ታሪክሽን ልንገርሽ። በሊቢያ በረሃ እያደረግሽ ማለት ነው ቀንና ማታ በወንድ እየተደፈርሽ ሱስ ሆኖብሽ አልተዋብለሽ በጀርመን ሀገር ላይ አገርን የምታንቀጣቅጭው ይባስ ብሎሽ በቲክቶክ መተሽ በራቆት ገላሽን እቺ ሊሾ የሆነ ሞላላ የሆነ ዳልሽን የምታሳይ አንቺ ቆይ ሰውን ስትሳደቢ ትንሽ አይሰማሽም? አረብ ሀገር ልጆች ጀግና ይኸውልሽ አፈሽን ዝጊ አንቺ ቡኮ አንቺ ያተላ አንቺ ልቅምቅም ማለት ነው። ይኸውል እምቢካሽ ማለት ነው መከበር በከንፈር ይባላል። እምቢካሽ አጥበን ነው የምናሰጣሽ ያውም ሳትደርቂ ወደ ቤትሽ እንድትገቢ ነው የምናደርግሽ ማለት ነው። አንቺም ሰው ሆነሽ እኛን ተሳደበልሽ የአረብ ሀገር አንቺ የመዳም ቂጠጣቢ የመዳም ሽንት ቤጠጣቢ አጥባለው እንደ አጥባለው ቀላል አጥባለው እንዴ እኔ እኮ ቆይ አንቺ እናንተ አሜሪካ የምትሄዱ ልጆች ሰዎች ማለት ነው ቆይ ሳትሰሩ እንዲቁጭ ብላችሁ ወንበር ላይ አልጋችሁ ላይ ተኝታችሁ ውላችሁ ብሩ ዝም ብሎ ወደ እናንተ ነው እንደሚመጣው እናንተ ስራ ምንም አትሰሩም። የስራ ትንሽ ትልቅ የለውም። ቢሮም ቁጫንክ ሰራም በላህም ዋና ብሩን ካገኘ ስራው አንድ ነው ማለት ነው። አርፈሽ ቁጭ በይ አጥበን ነው የምናሰጣሽ። እግዚአብሔር ነው ምልሽ ውርደታም ቅዠታም ማለት ነው። ይው እናሰጣሻለን በሰደብ ማለት እንደሷ በዳሊዋ ፎቅ የሰራ ኢትዮጵያ ውስጥ ሳገጤዎች ናቸው የኢትዮጵያ ሴቶች ሳገጤ ሳሩን ሽሮ አባቴ ምን የመሰለ ቤት ገዝታለች። ዓለምን ትዞርበታለች በዳሊዋ ትቀልዳለ እንዴ? የኢትዮጵያ ኪም ካርዳሽያን እኮ ናት። በእውነት ነው የምልህ ምንም እውቀት የለም አባቴ። ዳሊዋን ያ ፉን ትላለች ኤኒዌር ትገባለች ኤኒዌር እንዴ ሳሩን ሽሮ ትከብዳለች። እመቤቴ እንዴ ሳሩን ሽሮ ከባድ ሚዛን ቤቷን ምንዋን ፏብልጅ ቱርክ ብትል ምን ብትል ምን ዱባይ ብትል የራ በእጇን ኬንያ ብትል አንድ የሚዘፍነውን የእነሱን ሰው ጨልፋ በእጇን ምን ብትል ምን አረ ሳሩን ሽሮ ከባድ ሚዛን ናት። ከባድ ሚዛን ሳሩን አትሰማም። አንድ የተገለበ ነገር ታደርግላለች። ሳሩን እንደገለብሽ ወኛ እኮ ምናምን ትላለህ። ከዛ በስጋ ቤት ጥብስ ሲያልፍ ታለቅሳለህ። እሷ ቁርጥ እየበላች ታዳምጣለች። አባቴ ሽሮና ካብኙ ሽሮን በላመለች እሷ ምን ስለሆነች ነው ሽሮ የምትለው? ሽሮችን አትንኩብኝ ብሎ ሰውሮ እንዳያረጋል። እሷ ክትፎዋን አባቴ ክትፎ ላይ ናት። ሽሮውን አንተ ቢኖር ሽሮ ትበላለህ እንዴ? አማራጭ ስላጣ እንጂ ማን ሽሮ ሊበላል? እንግዲህ በአማርኛ ተብለሽ ታልገባሽ ታልዘለቀሽ እውቀት ፊደል የቆጠርን ሰዎች ነን፣ የተስተማርን ሰዎች ነን። በእንግሊዝ ልስደልሽ እንዴ? አግድሊ አንተ አማርኛውማ አላማረብሽ እንኳን እንግሊዙ ዜራር ዋተር ኢዝ ፎርኤቨር ነሽ አንቺ። ገብቶሻል? ፎርኤቨር ዋተር ምን ማለት እንዴ ነሽ አንቺ? ማለት እንዴ አይገባሽማ። ምን ማለት አይገባሽ? ታስተምሪኝስ ምን አይገባሽ? ታስተምሪኝ ታዚያ ስለሆነ አይገባሽም። አግድሊ አይ እንዴት ተቦጫጭቀሻለ እኮ ዳቡ ጀዲ ተቦጫጭቀሻ አይደል? እንደዚያ ስለሆነ ነው ስለማይገባሽ። እንግዲህ ይሄንን ብጌሻለሁ። አሁን ይሄን ብትፍጨረጨሪ መፍቻውን ብታውቂው እንትን ታረጊ ነው ግን አታውቂ። አሮ ምን እኔ ሰው ምን እንደው ማረግ እና ስለት መገባ ምን ወጣ እዚህ ላይ ነው መማር የሚጠቅም ወጣ ጉድ አለኝ። ዋተር ያልሽውም ነገር የሚበላ ነገር ነው ማላውቅ መሰለሽ? እንዴት የሚበላ ነገር አይ አልመታ ጠግቤያለሁ አልበላ እኔ እሱን ምን አልሽ? ምን አልሽ? አሁን ልቃ አመለጠኝ። ምን አልሽ?
ተባልሽ እኮ ምና አየሽ ተባልሽ እዚህ ላይ ነው እኮ እኔ አበጀሽ እኮ አበጀሽ ድለሳ የተሞናሞንኩ ሴት ነኝ እንዳንቺ ተልከስካሽ ሞተር አይደለሁም የለም ሰዎች ማንንም በየመንገዱ የሚነክስ ሞተር አይደለሁም ገብቶሻል ሰዎች ሸጋ ናቸው የአንቺ ዘራዘሮች አውቃቸዋል ሸጋ ናቸው እውነትሽን ነው አንቺ ነሽ የተበላሸሽ እንዴ ያስማ አርገሻለሁ እኮ ያስማ አግድል ደሞ ያስማ ምንድነው ደደብ አህያ አይሞላለት ጎዴሎ ተንጓለን አለ ጎዴሎ አይሞላለት እኔና ተንጓለን አውሊ እኔና ጎል ተንጓለን ግን ብታሽንሽ ብቻኔ የሆነ አካል አለ አብሮሽ አለ ተለይሽ የሰፈረ